ኢየሱስ ክርስቶስ በድካም ተሰቅሏልና ይላል። በድካም ምን ብሏል? ሞቷል። በድካም ተሰቅሏል ማለት ምንድነው? እንዳለ መከራውን ከመጠጣቱ የተነሳ መጠጣት ማለት ታውቃላችሁ፣ እያንዳንዷን ዱላ፣ እያንዳንዷን ግፊያ፣ እያንዳንዷን ቁስል ቆስሎ ከመድከሙ የተነሳ ነው የሞተው። ምን ማለት ነው? በሌላ ቋንቋ ያንን ሞትና ድካምና ስቃይ ለማስቀረት ኃይል እያለው አንዷንም ኃይል አልተጠቀም። ራሱን ለሞት አሳልፎ ሰጠ ሲለን ኢየሱስ ድብን ብሎ ነው። በጣም የሚገርም ነገር። በድካም ሲለን በቃ መቋቋም አቅቶት የደረሰበትን ጉዳት መቋቋም አቅቶት ነው ያለፈው። to prevent his death he never used a divine power. then what happened? እግዚአብሔር ከሞት መካከል በኃይል አስነሳው ይልና ከዚያ በኋላ ያለው ህይወቱ የትንሣኤ ህይወት ያ የእግዚአብሔር ኃይል ይባላል ይላል። አሜን። ስለዚህ ዛሬም በእኛ ውስጥ ክርስቶስ ኃይለኛ ነው ብለን ስንል ብርታታችንን ቆጥረን ሳይሆን የድካማችንን ያክል ወርዶ ተክቶን ኃይሉን የሰጠን ጌታ የተባረከ ይሁን። አሜን። ስለዚህ በጌታ አለው በሉኝ እስቲ። በጌታ አለው። አሜን። በጌታ አለን፣ በሱ ኃይል አለን። በኃይላችን ሳይሆን በርሱ ኃይል አለን፣ በርሱ ትንሣኤ ኃይል አለን። ከዛ ታውቃላችሁ ለሱ መነሳትና በህይወት ለዘላለም ለመኖር የተጠቀሰው የእግዚአብሔር ኃይል በጣም የሚገርም እኮ ነው። በቃ ከዛስ ክርስቶስ ደግሞ አሁን በእኛ በሰው ልጆች ውስጥ ምንድን ነው? ኃይለኛ ነው አለ። አሜን። ጌታ በእኔ ውስጥ ኃይለኛ ነው በሉ እባካችሁ። ክብር ለእግዚአብሔር ይሁን። አሜን። በዚህ ሳምንት ሁለት ሰዎች ዴዣ እና ፓትሪክ የሚባሉ ሰዎች ጌታን ተቀብለዋል። ሃሌሉያ አሜን። ሁለቱም የሚገርማችሁ ነገር በእኔ ሰሞኑን እየገረመኝ ነው ያለ እግዚአብሔር ጸጋ። እኔ ሜንሽን ሳላደርግ ሳልጀምርላቸው ነው የሚጀምሩኝ እነሱ ናቸው። መጨረሻቸው ጌታን ተቀብለው አልቅሰው ንስሐ ገብቶ ነው። እስኪ አሜን በሉ እባካችሁ። አንዱ ነጭ ነው፣ ፓትሪክ ይባላል። የቴክስት ሁሉ አረገልኝ። ስልኬ ወስዶ ነበር ቴክስት አረገልኝ። ፓስተር ቴንክ ስለ ትላንት ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። እስቲ ኢየሱስ ጌታ ነው በሉ እባካችሁ። ኢየሱስ ጌታ ነው። አሜን። እቺኛዋ ደግሞ ዴዣ የምትባለው ጥቁር ነች። ስትስቅ፣ ስትጫወት፣ ስትናገር የድምጿ ጎላነት ያላት ፈገግታ ያላት ሳቅ ልነግራችሁ ፈልጌ፣ በኋላ ግን ስለ ጌታ ማውራት ስንጀምር ተንሰቅስቃለች። ምን ውስጥ እያለፍክ እንዳለው አታውቅም አለች። እግዚአብሔር ነው የላከ ወደኔ አለች። ምን ውስጥ እያለፍክ ሰው እንደዛ የሆነች ግን ትስቃለች። እንደዛ የሆነች ግን በቃ ካካካካ ትላለች። አረ ኢየሱስ ጌታ ነው። አሜን። ውስጣችሁና ውጪያችሁ ያልተመሳሰለባችሁ ሰዎች በእውነት በጌታ ኃይል፣ በጌታ ሰላም፣ በጌታ በቃ ክብር መሳቅ ይሁንላችሁ። አሜን በሉ እስቲ። የምርን እኮ ነገራችሁ። ክብር ሁሉ ለእግዚአብሔር ይሁን። አሜን። ሰው ገረመኝ በጣም ግን እግዚአብሔርን እናመሰግነዋለሁ። በእውነት ይሄ ኃይለኛ ጌታ ሲረዳቸው አይ ንስሐ ገቡ። እግዚአብሔርን በቃ I open my heart I receive him ብሎ ማለት ነው። የጌታ ጸጋ ከነሱ ጋር ይሁን። አሜን። በነገራችን ላይ እግዚአብሔር አምላካችን በረዳን መጠን ማተኮር ያለብን ሰዎች በምን አይነት ጨለማ ውስጥ እንዳሉ አውቀን የክርስቶስን ብርሃን በላያቸው ላይ ማንጸባረቅ፣ ሰዎችን ካሉበት ጨለማ ወጥተው ወገኖች በጨለማ ካለ ሐዘናቸውና ጭንቀታቸው ተላቀው በጌታ የሆነውን ደስታ ያዩ ዘንድ፣ በእነሱ ውስጥ ኃይለኛ የሚሆነውን ጌታ ያዩ ዘንድ ጸሎታችንም አገልግሎታችንም ይሁን። ክብር ለእግዚአብሔር ለአምላካችን ይሁን። ክብር ለእግዚአብሔር ይሁን። አሜን። ስለዚህ እግዚአብሔር አምላክ ክብሩን ይውሰድ። በጣም ደስ ስላለኝ ነው የምነግራችሁ።
በቃ በየሳምንቱ በየቀኑ በየሰዓቱ ጸሎታችንን በማለዳ ተነስቼ የምጸልይ ጸሎት የተራበችዋን ነፍስ የተጨነቀችዋን ነፍስ አንተ የምታስፈልጋት ነፍስ ወደኔ ላካት ብዬ ነው ወደኔ ላካት በቃ ዘንተ ካጋጠመኝ አልቆላታል በቃ ክብር ለኢየሱስ ይሁን የምሬ ነው ነገራችሁ አመጣከው እላለሁ በቃ ያ ማለት ነው እላለሁ በቃ ክብር ለእግዚአብሔር ይሁን በዚያ መንገድ ብዙ ሰዎችን በእውነት በጣም ብዙ ሰዎች እግዚአብሔር ሲደርስላቸው ያየው ነው ያለው ክብሩን አሁንም እግዚአብሔር ይሰላምን በሉ ይስል ሃሌሉያ አሜን ዛሬ ጥቂት የምንካፈለው ሐሳብ ቅድም ጨረፍታ ለመናገር ሞክሬያለሁ በአንድ ቦታ ላይ የምንካፈለው ምንድነው በጣም ግልጽ በሆነ ራእይ ግልጽ በሆነ እይታ መጓዝ አለብን አሜን ግልጽ የሆነ ጎል ያለው አቅጣጫ ያለው አካሄድ መሄድ አለብን ማለት እንዴ ስለዚህ የሚመራን ራእይ የሚመራን ዓላማ ካለን ወገኖቼ ነግራቸው ሁሉ ጊዜ ሰዓታችን በቃ ከፍተኛ ነው የሆነ ራእይ የሆነ ዓላማ ካለን ማለት የእግዚአብሔር አምላካችን ስም ብሩክ ይሁን አሜን ስለዚህ ጥቂት ቃል አካፍላችሁና ከዚያ ምን ጸልይበት ጉዳይ አለ ዛሬ የምንጸልይበት ጉዳይ አንዱ ምንድነው ጌታ ቢፈቅድ ብንኖር ከሚቀጥለው ወር ጀምሮ ሚሽን እንሄዳለን ሚሽን ቱ ዌስት አፍሪካ እስኪ አሜን በሉ ባካችሁ በጣም እኮ ደስ ይለኛል በቃ በሁለት ሀገሮች አንዱ ኮት ዲቯር የሚባል ሀገር ላይ አንደኛው ደግሞ ባለፈው የሄድኩበት ቡርኪና ፋሶ ማለት ነው ሁለቱም ቦታዎች ላይ ታላላቅ ክሩሴድ ተዘጋጅተዋል ያው እንደምታውቁት በብዙ ሺህ የሚቆጠር በ10 ሺዎች የሚቆጠሩ ሰዎችን ነው የምናገለግለው እና ለዚያ የጌታ መንፈስ ነገሮችን ሁሉ እንዲመቻችልን እግዚአብሔር ኦፍ ኮርስ በሮቹን ከፍቶልናል ያ የተከፈተ በር ለነፍሳት መዳን ለብዙዎች ወደ እግዚአብሔር ኪንግደም መጨመር ለብዙዎች መባረክ ለብዙዎች መፈወስ ለብዙዎች መለምለም ለብዙዎች ወገኖቼ ከእግዚአብሔር ጸጋ ጋር መገናኘት እንዲችሉ እግዚአብሔር እንዲረዳቸው እኛ በጸሎታችን ነገሮችን ማስተካከል ይገባናል ስለዚህ ጸሎት እንጸልያለን የእግዚአብሔር አምላካችን ስም ብሩክ ይሁን አሜን መጽሐፍ ቅዱሳችን ወንጌልን ለድሆች እሰብክ ዘንድ ቀብቶኛል ለድሆች እሰብክ ዘንድ ቀብቶኛል አንድ በጣም የሚገርመኝ ነገር ልንገራችሁ ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 15 ላይ አንድ ምሳሌ ሰጠ የዛሬው መልእክት አይደለም እንዲሁ ሐሳባችንን እንዲቃኝልን ነው ይሄን የምናገረው ምንድነው የሆነው አንድ ባለጸጋ ሰው ነበረ በዚያ ባለጸጋ ሰው በር ላይ ደግሞ አንድ ድሃና ጎስቋላ ሰው ቁስል ያለበት ሰው ደካማ የሆነ ሰው በበሩ ላይ ተቀምጦ ይለምን ነበር ያ ባለጸጋው ሰው በጣም በተድላ በደስታ ይኖር ነበር ያ ደካማና ጎስቋላ ሰው ደግሞ በቃ በጣም ቁስሎቹን ውሾች መተው እስኪልሱለት ድረስ ወይንም በጣም የተጎዳ የደቀቀ እንደነበረ ጌታ ኢየሱስ ምሳሌ ሰጣቸውና አንድ ነገር ተናገረ አብርሃምም ሞተ ማነው ያ ባለጸጋውም ሰው የሞተ ያ ድሃው አልዓዛር የሚባለው ሰው የሞተ ነው ያኛው በገሃነመ እሳት ሊቃጠል ሄደ ባለጸጋው ሰው በጣም እኮ የሚገርም ነገር ነውና የጌታ ምሳሌ ነው ድሃው ግን በአብርሃም እቅፍ ሄደ መጽናናትን ከእግዚአብሔር ዘንድ አገኘ እግዚአብሔር በምድር ላይ በስቃይ ውስጥ በጉስቁልና ውስጥ ቢያሳልፍ እግዚአብሔር ግን መንግስቱን ሰጠው የጌታ ምሳሌ ነው እንግዲህ አስቡት ሁሉ የተመቻቸለት ሰው ሁሉ በምድር ላይ ይኖረው ሰው ሁሉም ነገር የተሟላለት ሰውዬ ግን በእሳት ለዘላለም ሊቃጠል ወዴት ሄደ ይላል ወደ ገሃነም ሄደ ያ ድሃ ሰው ግን በአብርሃም እቅፍ በእግዚአብሔር መንግስት ውስጥ ለዘላለም እንዲኖር ምን አደረገው እግዚአብሔር ሰጠው በምድር ላይ ዋጋ ቢከፍልም ቢሰቃይም ሐዘንተኛ ቢሆንም ጎስቋላ ቢሆንም የሚበላው ቢያጣም ቢቸገርም ግን እግዚአብሔር ለዚያ ድሃ ሰው የዘላለም ደስታ ሰጠው ብሎ ጌታ ኢየሱስ ክርስቶስ ያንን ኤግዛምፕል ሲሰጠን የሚገርማችሁ ነገር ዛሬም ወንጌል ለድሆች መጽሐፍ ቅዱስ ሲናገር ባንድ ቦታ ላይ መጽናናታቸውን በዚሁ ምድር ተቀብለዋል ይላል ባለጸጎችን ሰዎች ሲናገር
ነገር ግን ወገኖቼ እግዚአብሔር ደግ ስለሆነ እግዚአብሔር ቸር ስለሆነ በብዙ ለቅሶ ውስጥ በብዙ ችግር ውስጥ በብዙ ሐዘን ውስጥ የሚያልፉት ሰዎች መንግስቱን ክብሩን በብርም አይገኘው በምንም አይነት ነገር ሊገዛ የማይችለውን ሀብት ወገኖቼ ሰጣቸው። እግዚአብሔር ሲነግረን እግዚአብሔር የድሆች ተስፋ፣ እግዚአብሔር የጎስቋሎች ተስፋ፣ እግዚአብሔር የሚያለቅሱ ሰዎች ተስፋ፣ እግዚአብሔር የሚያዝኑ ሰዎች ተስፋ፣ የኔ ህይወት በዚሁ በቃ ሊያበቃ ነው ወይ ለሚሉ ሰዎች ተስፋቸው እግዚአብሔር መንግስቱን ክብሩን የዘላለሙን ህይወት ሊያወርሳቸው ወገኖቼ ያን ምሳሌ ጌታ ኢየሱስ ሲሰጥ እንመለከታለን ማለት ነው። ምን ላችሁ ፈልጌ ነው እግዚአብሔር ወገኖቼ ዛሬም በብዙ አይነት ችግር ውስጥ በብዙ ለቅሶ ውስጥ በብዙ ሐዘን ውስጥ ላሉ ተስፋቸው እግዚአብሔር ነው። አሜን። እግዚአብሔር መልካም ያደርጋል። እስቲ እግዚአብሔር መልካም ያደርጋል እናንተ በሉ። እግዚአብሔር መልካም ያደርጋል። አሜን። ክብር ለእግዚአብሔር ይሁን። ስለዚህ እኛ በትጋት እግዚአብሔር በሰጠን ጊዜ በትጋት አገልግሎታችንን ማገልገል አለብን። ስራችንን መስራት አለብን። በሚከፍትልን በር ሁሉ መስራት አለብን። ስለዚህ የራእያችን ራሱ የቤተክርስቲያናችንን መጣሪያ እንደምታውቋት ሲንግ ብለን ስንል ሳቤህ ማለት የምንጭ ስም ነው። ሳቤህ ማለት የይስሐቅ የመጨረሻዋ ጉድጓድ ስም ነው። ሳቤህ ብለን ስንል ሳቤህ በበረከት ላይ የተገለጠች ምንጭ ነች። በበረከት ላይ የተገለጠች ሌላ በረከት ነች። አሜን። በበረከት ላይ በቃ በቡላት ላይ በብዛት ላይ የተገለጠች ሌላ በረከት ማለት ነች። ደግሞም የትጋት ውጤት ነች። የትጋት ተምሳሌት ነች። የእግዚአብሔር አምላካችን ስም ብሩክ ይሁን። ለምን ያላችሁ ተመቻችተው ያልተቀመጡ ሰዎች ውጤት ነች። የሚራምዱ ሰዎች ውጤት ነች። ተግተው የሚሰሩ ሰዎች ውጤት ነች። በቃ ባለው በሚታየው ባለው ነገር ተረጋግተው የተቀመጡ ሰዎች ሳይሆኑ ተጨማሪ ማግኘት እንችላለን መስራት እንችላለን ብለው በወጡ ሰዎች ወይንም የይስሐቅ ሎሌዎች ይላል መጽሐፍ ቅዱስ ሲናገር። ይስሐቅ ወገኖቼ የክርስቶስ ምሳሌ ነው። የክርስቶስ ምሳሌ ነው። ስለዚህ የክርስቶስ ምሳሌ የሆነው ይስሐቅ ሎሌዎቹ ወይንም አገልጋዮቹ ረሆቦት እያላቸው ኦፍኮርስ አንድ ጊዜ ሞከሩ ተደፈነባቸው፣ ሁለት ጊዜ ሞከሩ ተደፈነባቸው፣ በሶስተኛው ግን ረሆቦት የሚባል ምንጭ አገኙ። ከዚህ በኋላ እግዚአብሔር ባርኮናል በምድር ላይ እንበዛለን ብለው ተናገሩ ይላል። ከዚያ በኋላ ግን አሁንም የይስሐቅ ሎሌዎች በዚያ ተረጋግተው አልተቀመጡም። ሌላ ቆፈሩ ይላል። ሌላ ጉድጓድን ቆፈሩ። ከዚያ ያ ያገኟትን ጉድጓድ ውሃ እንዳገኙ መጥተው ለይስሐቅ ነገሩት። ይስሐቅም ይቺ ጉድጓድ ሳቤህ ትባል በጌታ በኢየሱስ ክርስቶስ ስም ባንተ ችሎታ እንድንችል ባንተ ችሎታ እግዚአብሔር መገለጥ እንድንችል ባንተ ችሎታ መትጋት እንድንችል ጌታ ሆይ በኢየሱስ ክርስቶስ ስም እጸልያለሁ። አባት ሆይ አርፈው ያልተቀመጡት የተጉትን በሌላ ምንጭ እንደባረካቸው እግዚአብሔር አምላክ ሆይ ዛሬም ከምቾታቸው ወጥተው ሰዎች እግዚአብሔር ላንተ ክብር የሚሆን ነገር መስራት እንዲችሉ ላንተ ክብር የሚሆን ነገር ማዘጋጀት እንዲችሉ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም የሚሰሙኝን ሁሉ እንድታግዝ እኔንም ባሪያ እንድትረዳን በኢየሱስ ክርስቶስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን። የጠላት ሥራ ሁሉ ከዙሪያችን የተከለከለ የታሰረ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። ስለዚህ የዛሬው ርዕሴ ትጋት መንፈሳዊ ትጋት ወይንም መንፈሳዊ ትጎች በመንፈሳዊ ነገር ላይ ትጎች እንድንሆን እግዚአብሔር እንዲረዳን ይህን ርዕስ በልባችሁ ላይ በወረቀታችሁ ላይ ብቻ ሳይሆን በልባችሁ ላይ እንድታሰፍሩ በእግዚአብሔር መንግሥት ውስጥ ትጋት ወሳኝ ነገር እንደሆነ እንድታውቁ ልነግራችሁ እፈልጋለሁ። የእግዚአብሔር አምላካችን ስም ብሩክ ይሁን። ብዙ ሰዎች መንፈሳዊነት የሚመስላቸው ቤተ ክርስቲያን ደርሶ መመለስ ነው። ብዙ ሰዎች መንፈሳዊነት የሚመስላቸው በቃ አንዳንድ ነገሮችን አድርጎ በሳምንት ወይ አንድ ጊዜ ወይ ሁለት ጊዜ በመገናኘት ዘምሮ ቃል ሰምቶ መሄድ መንፈሳዊነት የሚመስላቸው ሰዎች ብዙ ናቸው። ግን መንፈሳዊነት ከዛ ነገር ያልፋል። መንፈሳዊነት የእግዚአብሔርን ዓላማ ታጥቆ በእግዚአብሔር ስም እንቅስቃሴ ማድረግ መቻል። አሜን። መንፈሳዊነት ትጋት ይፈልጋል። መንፈሳዊነት የጸሎት ትጋት ይፈልጋል። መንፈሳዊነት የመላክ ትጋት ይፈልጋል።
መንፈሳዊነት ለእግዚአብሔር ብቻ የተለየ ሥራ መስራትንም ይጠይቃል። መንፈሳዊነት ወገኖቼ ከሰማይ የሆነ አጀንዳ ዓላማ አድርጎ መንቀሳቀስን ይጠይቃል። ክብር ለእግዚአብሔር። በግለሰብ ደረጃ ሊሆን ይችላል፣ በጋራ ሊሆን ይችላል። በእግዚአብሔር ኪንግደም ውስጥ እግዚአብሔር በሰጣችሁ ታለንት፣ እግዚአብሔር በሰጣችሁ ጸጋ፣ እግዚአብሔር በሰጣችሁ ዕውቀት የእግዚአብሔር መንግስት ለማድረግ የእግዚአብሔር መንግስት ከፍ ለማድረግ የምትንቀሳቀሱበትን ትጋት የሚጠይቅ ነገር። ክብር ለእግዚአብሔር። ስለዚህ ራእይን ለማሳካት ወገኖቼ የሚያስፈልጉ ነገሮች አሉ። መሪ ዓላማዎች አሉ። መሪ ራእዮች አሉ። ክብር ለእግዚአብሔር። ዓላማዎች አሉ። የምናደርጋቸው ግቦቻችንን አስቀምጠን ወደዚያ ነው የምንሄደው። ክብር ለእግዚአብሔር። አሜን። ያ ራእይ ያ ዓላማ ምን ይፈልጋል? እንቅስቃሴ ይፈልጋል። ዝም ብሎ የሚሆን ነገር አይደለም። ለምን? አሁን ባነበብኩላችሁ በዘፍጥረት ምዕራፍ 26 ቁጥር 32 ላይ የይስሐቅ ሎሌዎች ረሆቦት እያላቸው፣ እስኪ እንደዚህ ያስቡ። ሰፊ ቤተክርስቲያን፣ ብዙ ህዝብ ያለው ቤተክርስቲያን እያለ ሌላ ቦታ ሄደው እግዚአብሔር የሚገለገልበት፣ እግዚአብሔር ሌሎችን ደግሞ የሚደርስበት፣ የእግዚአብሔርን ህዝብ የሚያሳትፍ የሚያሳትፍ ሌላ ምንጭ፣ ሌላ ብራንች፣ ሌላ ክፍል ወይም ሌላ መስሪያ ቦታ፣ ሌላ ይህንን ወንጌል የምናስፋፋበት ቦታ ሄዶ የሚሰሩ ትጉ ሰዎችን ያሳያል። ሳቤ ማለት ቅድም እንደነገርኳችሁ የትጉ ሰዎች ተምሳሌት ነች። ተመቻችተው መቀመጥ ይችላሉ። በቂ ነገር ነበራቸው። በቂ ውሃ ነበራቸው። በቃ ከዚህ በኋላ እንሰፋለን፣ ከዚህ በኋላ በተባርከናል ብለው ነበር። ነገር ግን እነኚህ ሰዎች ሄደው ቀጥለው ምን አደረጉ? ጉድጓድን ቆፈሩ። ሄደው ቀጥለው በዛ ይሄንን ደግሞ እንደ ማድረጋቸው መተው ለጌታቸው ለይስሐቅ ነገሩት ይላል። ይስሐቅ በደስታ ሄደና ስም ሰየመላቸው። በደስታ ሄደና እቺማ ከተማ ሁሉ ይመሰረትባታል አላቸው። ክብር ለእግዚአብሔር። ያችን አዲስ ግኝት ተከትሎ ብዙ ነገር ነው የመጣው። እጃቸውን አጣጥፈው መቀመጥ ይችሉ ነበር። ዝም ማለት ይችሉ ነበር። በቃ ይበቃናል ማለት ይችሉ ነበር። ክብር ለእግዚአብሔር። አሜን። ስለዚህ እንሰፋለን፣ እንበዛለን፣ ብዙ ነገር ይኖርናል ያሉት ሰዎች ተጨማሪ ሪሶርስ፣ ተጨማሪ ስፍራ፣ ተጨማሪ ኃይል፣ ተጨማሪ የሆነ ነገር ለማግኘት ሲንቀሳቀሱ ትመለከታላችሁ። እግዚአብሔርም ሲያሳካላቸው ደግሞ ትመለከታላችሁ። የእግዚአብሔር አምላካችን ስም ይባረክ። ወገኖቼ ካላችሁበት ስፍራ ወጣ ብላችሁ የምትተጉ ከሆነ እነግራችኋለሁ ለእግዚአብሔር የሚሆን ነገር መስራት ትችላላችሁ። የእግዚአብሔር አምላካችን ስም ይባረክ። እስኪ አስቡት፣ እኛ አገልግሎት ከጀመርን ጊዜ ጀምሮ ስንት ሰው ነው ጌታ የተቀበለው? በጣም ብዙ። እዚህ ያለመምጣታቸውን አትዩ፣ እዚህ ያለመምጣታቸውን እዚህ ያለመኝታቸው አትዩ። ለምን? እግዚአብሔር መልእክተኛ አድርጎ ልኮን ሄደን መልእክቱን አድርሰንላቸው ጌታን ተቀብለው ደስታቸውን፣ ሰላማቸውን እዚህ በሉ፣ ኢትዮጵያ በሉ፣ አፍሪካ ሀገር በሉ፣ ኤዥያ በሉ። ለምን አንድ ሰው አይሆን? ክብር ለእግዚአብሔር። ለምን አንድ ሰው? ያ የእንቅስቃሴ ውጤት ነው። ያ የትጋት ውጤት ነው። ያ ይቻላል በሚል ተንቀሳቅሰን ስናደርግ እግዚአብሔር የሚሰጠን በረከት ነው። የእግዚአብሔር አምላካችን ስም ይባረክ። ስለዚህ ሁልጊዜ በራእይ ደስ የሚለኝ እኔ በጣም የምደሰትበት ነገር የሆነች አክቲቪቲ አለች፣ የሆነች ኤክስትራ የምናደርጋት ነገር ኦፖርቹኒቲ እግዚአብሔር ሰጥቶናል። ክብር ለእግዚአብሔር። አሜን። ስለዚህ ይሄንን እንዳልኳችሁ ነው። በአደረጃጀት ደረጃ ብናደርገው ደስ ይላል። በግለሰብ ደረጃ ብታደርጉትም እግዚአብሔር ይከብርበታል፣ ይጠቀምበታል። አሜን ነው ወይ? ክብር ለእግዚአብሔር ለአምላካችን ይሁን። አሜን። ስለዚህ ይሄንን እንድታስተውሉ ፈልጋለሁ። የእግዚአብሔር አምላካችን ስም ይባረክ። ዛሬ ጥቂት ነገሮችን ስለ ትጋትም ስለ አይዲያም ጥቂት ነገሮችን ነግራችኋለሁ። በምትቆሙበት ስፍራ ሁሉ ዓላማ አድርጋችሁ ስለሆነ የምትንቀሳቀሱት እግዚአብሔር ትርፋማ፣ ውጤታማ፣ ስኬታማ እግዚአብሔር በሕይወታችሁ ላይ የሚደመር በረከት አድርጎ የሚቆጥረው ሥራ በእናንተ ይሰራል። እኔ አምናለሁ። አሜን ናችሁ ሆይ?
ክብር ለእግዚአብሔር ለአምላካችን ይሁን። አሜን። ስለዚህ የምንተጋለት ዓላማ የምንተጋለት ጥሪ ያለብን ሰዎች ስለሆንን ያ የምንተጋለት ዓላማ ደግሞ ግብ ስላለው ታርጌት ስላለው ዝም ብሎ ሳይሆን አዎ እግዚአብሔር ጠርቶኛል፣ እግዚአብሔር ለይቶኛል፣ እግዚአብሔር ስሙን ገልጦልኛል፣ እግዚአብሔርን አገለግላለሁ፣ ያ ለሌሎች ደግሞ ብርሃንን ያመጣል፣ ለሌሎች ደግሞ ሕይወትን ያመጣል፣ እኔ የቀመስኩትን ሌሎች እንዲቀምሱ ያደርጋል በሚል ዓላማ የምትንቀሳቀሱ ከሆነ እግዚአብሔርም ከአንዱ ወደ ሌላው ከሌላኛው ወደ ሌላኛው እያሸጋገረ ብዙ ምንጮች እንዲኖራችሁ ያደርጋል ማለት ነው። የእግዚአብሔር አምላካችን ስም ብሩክ። ያም የተፈጠርንለትን ዓላማ የተፈጠርንለትን የሰው የመሆናችንን ዋነኛ ዓላማ ያዝን የሚባለውም የዛ ጊዜ። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ይስሐቅ የተሻለ ተጨማሪ ሪሶርስ እንደሚያስፈልገንና ወይም እንደሚያስፈልጋቸው የነገራቸው እንደሆነ የሚነግረን ነገር የለም እዚህ መጽሐፍ ላይ ስታጠቁ። ነገር ግን እነኚህ ሰዎች ሰፊ ነገር አግኝተዋል። የበረከት መንገድ ጀምረዋል። ግን ተጨማሪ ሄደው ለምን መቆፈር አስፈለገ? እስቲ አስቡት፣ ዝም ብላችሁ አስቡ። በጣም ዛሬ ብዙ ሰዎች ምቾት ላይ ነው የተቀመጡት። ምቾታቸው መልቀቅ አይፈልጉም። የይስሐቅ ሰዎች ግን ረሆቦት የሚባል እንቅስቃሴ ውስጥ ሪቫይቫል ውስጥ ክብር ውስጥ እግዚአብሔር ጠላቶቻቸውን ከአንዴም ሁለቴም አሳፍሮላቸው ተዋግቶላቸው ሞገሱን በላያቸው ላይ አድርጎላቸው ረሆቦት ውስጥ ከቷቸዋል። ለምን? የመጀመሪያዋን ያገኟትን ምንጭ እንደምታውቁት ጠላት መጥቶ ደፈነባቸው። ውጊያ ነበረ፣ ተግዳሮት ነበረ። ሁለተኛም ቆፈሩ፣ ያንን መጥተው ደፈኑባቸው። ሶስተኛ ቆፈሩ፣ እግዚአብሔር አሰፋላቸው፣ አበዛላቸው። ክብር ለእግዚአብሔር። አሜን። በቃ ከዚህ በኋላ ማንም አይችልንም አሉ ማለት ነው። ማንም ይሄኛውን ሊደፈን አይችልም። እውነትም እንደተናገሩ ጠላቶቻቸው መጥተው እንዳሉ ታውቃላችሁ። እዚሁ ክፍል ላይ ስታጠኑ መጡና የአካባቢ ሰዎች በሙሉ ይስሐቅን ይላል አንተን በፍጹም መቋቋም አንችልም፣ እንደውም አንተ ኃይለኛ እየሆንክ ስለምትሄድ ቃል ኪዳን አድርገን እንዳታጠፋ፣ ያንተ ነገር እየጨመረ የሚሄድ ክብር ለእግዚአብሔር ይሁን፣ ያንተ ነገር እየበዛ እንደሚሄድ አረጋግጠናል። ደፍነነው አልቻልንም፣ ልናስቆሙ ሞክረናል፣ አልቻልንም። ጭራሽ በዛክ፣ ጭራሽ ሰፋክ። ስለዚህ ባክህን ቃል ኪዳን አድርገን ይህን ብለው ከሄዱ በኋላ የይስሐቅ ሎሌዎች ቀጠሉና ቆፈሩ። ለምን? በረከታቸውን ማስቀጠል። እስኪ የሚቀጥል በረከት በሉኝ እናንተ። የሚቀጥል በረከት ውስጥ መግባት ነው የፈለጉት። የሚቀጥል ክብር ለእግዚአብሔር ይሁን። አሸንፈዋል ጠላቶቻቸውን፣ ኃይለኛ ሆነዋል፣ በስተዋል፣ ብዙ ነገር አግኝተዋል። ነገር ግን ስራው መቀጠል አለበት። ክብር ለእግዚአብሔር። እስኪ እንደዚህ እቀጥላለሁ። ይሄን ትንቢታዊ ንግግር በላያችሁ ላይ ተናገሩ። አሜን። መንፈሳዊ ሆኜ እቀጥላለሁ፣ እያገለገልኩ እቀጥላለሁ፣ እግዚአብሔርን እያመለኩ እቀጥላለሁ፣ በእግዚአብሔር ኃይል እቀጥላለሁ። ክብር ለእግዚአብሔር ይሁን። አሜን። ቀጥላለሁ አሉ ማለት ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። አስቡት፣ ጥሩ ነገር እያላቸው በጣም መልካም የሚያሳርፍ ነገር አግኝተዋል። ቀጥሎ ትጋትን ስላደረጉ ግን ወገኖቼ በጣም ደስ የሚል ነገር ውስጥ እግዚአብሔር ሲከታቸው እንመለከት። መነሻ ፖይንቴ በነገራችን ላይ ከጥንት ገና አገልግሎት ሲጀምር እግዚአብሔር ይሄንን ቃል ውስጥ የከተተው ልስጥ። በቃ ተጨማሪ መስራት ትችላላችሁ፣ ተጨማሪ ነገር ማድረግ ትችላላችሁ። ክብር ለዚህ ነው አምናት አጌንስት ቸርች፣ ከቸርች ተቃውሜ ቆሜ አላውቅም። ክብር ለእግዚአብሔር። አሜን። ቸርች በምድር ላይ እንድትሰፋ እንድትበዛ ነው የምፈልገው። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። ስለዚህ አምናት አጌንስት ቸርች ማለት ክብር ለእግዚአብሔር ይሁን።
እንደ ጌታ ታማኝ ሎሌ ግን ምን ማድረግ አለብን? ኤክስቴንድ ማድረግ አለብን። መሄድ አለብን። መጓዝ አለብን። የእግዚአብሔር መንግስት እግዚአብሔር በሚሰጠን ኦፖርቹኒቲ ሁሉ ቦታዎች ላይ መትከል አለብን። ማስፋፋት አለብን። ክብር ለእግዚአብሔር። ምክንያቱም ይሄ የእግዚአብሔር የራሱ ሐሳብ የምንኖርበት ምክንያት ይሄ ነው። ክብር ለእግዚአብሔር። እስኪ አስቡት፣ ባለፈው ዓመት እግዚአብሔር ወደ ቡርኪና ፋሶ ላከ። ሄድኩኝ፣ ወንጌል ሰበከ፣ ሰዎች ጌታን ተቀበሉ። የሚገርማችሁ ነገር አርብ ፕሮግራም ጨርሰን እኔ ወደዚህ ፍላይ ሳደርግ እነሱ እሁድ ቤተክርስቲያን አዲስ ቤተክርስቲያን እየተከሉ ነበር። አዲስ ቤተክርስቲያን ተክለው የሚገርማችሁ ነገር ታላቅ ሞገስ በላያቸው ላይ መጥቶ የአገልጋዮች ነቃ ነቃ እንዳሉ በቃ ስንት ክሩሴድ ይኸው እግዚአብሔር ይልኩልኛል። በቃ እግዚአብሔር እኮ በረን ከፈተልኝ፣ እግዚአብሔር ብዙ ቦታዎች ላይ ሄጄ ያገለገልኩኝ ነው እያሉ ይልኩልኛል። ፎቶ አድርገው ምናምን ይልኩልኛል። ታላቅ መነቃቃት ሆነ። የእግዚአብሔር አምላካችን ስም ብሩክ ይሁን። ቀጠሉና ከ3 ወር በኋላ ሌላ ቤተክርስቲያን ተከሉ። እየሰፉ ሄዱ ማለት ነው። አንደኛው ሰውዬ ሌላ ቦታ መትከል አቅቶ ሲነግሩኝ ደግሞ ሌላኛውን ፓስተር ሰው የሚያስቀምጥበት ቦታ አጥቶ ቁጥሩ እጅግ ትልቅ ሆኖ ማለት ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። ክብር ለእግዚአብሔር። መጥተው አሁንም መንግስት በሀገራቸው ላይ ወገኖቼ የተለያየ ፖሊሲ አውጥተው ከውጭ ሀገሮች ጋር ያላቸውን ግንኙነት ቀንሰዋል። በኋላ እንደዚህ አይነት ዜና ሰምቻለሁኝና እንዴት ወደ እናንተ መምጣት እችላለሁ ብዬ ደግሞ ጠየቅኳቸው። የሀገራችሁ መንግስት እንዲህ ብሏል፣ ኢሚግሬሽን እንጠይቃለን አሉ። ኢሚግሬሽን ሄደው ሲጠይቁ ለሱ ተፈቅደዋል። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር በርን ከፍቶ ሊሰጥን ማለት ነው። ዓላማዬ ነው፣ ቀጥሉ፣ በርቱ እያለን ያለው ማለት ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። የሚቀጥለው ሳምንት በነገራችን ላይ የዛሬ ሳምንት ከፓኪስታን አንድ ፓስተር ይመጣል፣ እዚህ እኛ ጋር ይመጣል። እኔ ሄጄ በፊት ያገለግልኩባቸው ከዚህ በፊት ሲመሰክር ሰምታችሁ እግዚአብሔር እንዴት ኃይለኛ እንቅስቃሴ ውስጥ እንደከተታቸው። እስቲ እንደዚህ በሉ፣ በእኔ ያለው በሉኝ እስቲ፣ ይቀጥላል በሉኝ እስቲ፣ ጨምሬ ቆፍራለሁ በሉኝ እስቲ። አሜን። ጨምር በቃ እግዚአብሔር ወገኖቼ ስራ ፈት አይደለም እንደ ብዙዎች። እግዚአብሔር በየጊዜው ማንን ላኩ ነው። ኢሳይያስ ለታ ማን ሄዱ? እነዚህ ከዌስት አፍሪካ ሳጠና አብዛኞቹ ወገኖቼ እንደምታስቡት አሉ። ምናልባት ትንሽ ናይጄሪያ፣ ትንሽ ጋና ምናምን የክርስትና ነገር ይታያል። አብዛኞቹ ግን ወገኖቼ ባዕድ አምልኮና ትንሽ እስልምና ወንጌል የሚያስፈልጋቸው ብዙ የእግዚአብሔር አምላካችን ስም ይባረክ። አሜን። ክብር ለእግዚአብሔር። ያልተቆፈረ ምንጭ ብዙ ተዳርሷል፣ ተሰምቷል እና ይላል እነሱዎች ኖ ዌይ ኖ ኦፍ ኮርስ ልክ ነው። እግዚአብሔር በሚዲያም በምንም በብዙ ነገር ትንሽ ሊሰሙ ግን ወንጌል ወገኖቼ ተልኮ ነው። ወንጌል ሄደን የምናደርሰው ነገር ነው። ወንጌል ሄደን ከሰዎች ጋር እንደዚህ ፊት ለፊት አናግረናቸው ከእግዚአብሔር ጋር። ምክንያቱም ልንገራቸው፣ ሰሞኑን ሳይ መጥተው ከኔ ጋር መነጋገር ልክ ሲጀምሩ ምን ነካቸው አላውቅም። በቃ ወዲያው ሲቀየሩ አገኛቸው። በእውነት አይ ፌልት ሳምቲንግ የሆነ ነገር ተሰማ፣ የሆነ የተለየ ነገር ተሰማ። ይመሰክሩልኝ። ከዛ እኔ ደግሞ ሲሪየስ ወስደዋል። I take it serious. This is the presence of God. This is your time. Don't waste your time. ማድረግ የምትፈልገውን ነገር ልንገር። Repent. ተመለስ ወደ ጌታ። ጌታ የዛ ጊዜ ይረዳል። ክብር ለእግዚአብሔር። ለምን ሲረዳቸው እያለቀሱ ንስሐ ሲገቡ የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። ይሄ በእግዚአብሔር ጥበብና ኃይል የሚደረግ ወንጌል ወገኖች ማውራት ይጠይቃል። ያ ኢትዮጵያዊው ጃንደረባ መጽሐፍ እኮ ያነበበ ነበር። የመጽሐፍ ቅዱስ ጥማት ነበር፣ ረሃብ ነበር እኮ። እግዚአብሔርን ለማወቅ ይፈልጋል፣ ጌታን ማየት ይፈልግ ነበር አይደል? ይፈልጋል። ስለዚህ እግዚአብሔር ያን ጥማቱን ለማርካት እኮ እንደው ታውቃላችሁ፣ የአገልጋዩን ከሰማሪያ ከተማ ተነስና በደቡብ በኩል ወደ ጋዛ በሚወስደው መንገድ ሂድ፣ የተራበ አለ፣ የሚፈልግ አለ፣
ያነባል ግን አልገባው፣ ያነባል ግን ገና አልተገለጠለትም። ሰው ይፈልጋል። ሂድና አግኘው። መንፈስ ቅዱስ ኮልሱን ያደርገው መጣና ፊት ለፊት ተገናኙ። የምታነባው መጽሐፍ ታስተዋል አቆም አለው። የሚያስረዳኝ ፈልጋለሁ አለ። ይሄ መጽሐፍ የሚያወራው አለ። ከዚያ መጽሐፍ ጀምሮ ስለ ኢየሱስ ክርስቶስ ነገረው ይላል። እስኪ ኢየሱስ ክርስቶስ በሉኝ እናንተ ባካል። ስለ ኢየሱስ ክርስቶስ ከዚያ መጽሐፍ ጀምሮ ምን አደረገው? ነገረው ይላል። ያ ሰው መጨረሻ ላይ ታውቃላችሁ ስንት ሰዓት ኮንቨርሴሽን እንዳደረጉ አላውቅም፣ ስንት ቀን አብሮ እንደቆየ አላውቅም። መጽሐፍ ቅዱስ ሲናገር ግን ወዲያው ነው የሚለው። ወዲያው እንዳልጠመቅ ምን ይከለክለኛል? ሰው የምታምን ከሆነ ላንተ ተፈቅዶልሃል። ስለዚህ አምናለሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ነው። አምናለሁ። ውሃ አገኙ ይላል። አጠመቀው። መንፈስ ቅዱስ ፊልጶስን ወሰደው። ወደ ሌላ ቦታ አዛጦን ወደሚባል ቦታ ወሰደው። ለምን? እዚያ እርግጠኛ ነኝ አዛጦን ደግሞ ጌታ የሚያስፈልገው ሰው አለ ማለት ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። ስለዚህ ተመልከቱ የጌታን አሰራር። ብዙ ጊዜ አይታችሁ ከሆነ ወይ በክሩሴድ ወይ እንደዚህ የጀማ ስብከት ወይም ደግሞ የመንገድ ላይ ስብከት ወይም ደግሞ ወገኖች እግዚአብሔር በሚሰጣችሁ የሆነ ስብሰባ ላይ ሁሉ የጌታ ስም ሲጠራ ጌታ ፊት ለፊት የሚያገኛቸው ሰዎች አሉ። በቃ እንደዚያ ነው። እግዚአብሔር ዝም ብሎ በጌስ ወይንም ደግሞ በሆነ ነገር አይደለም። ኮኔክሽን ያስፈልጋል። የእግዚአብሔር መንፈስ ወገኖቼ ከሐዋርያቶቹ ላይ ከወረደባቸው በኋላ በሚቀበሏቸው ሰዎች ሁሉ ላይ አንዳንዶቹን እጅ በመጫን ነው ያስተላልፉት። ዳይሬክት ነው ያስተላልፉት። መንፈሱ ዝም ብሎ አይደለም ከአንድ ሰው ወደ አንዱ ያለፈው፣ በእውነት ዳይሬክት በሆነ ኮኔክሽን። ብዙ ሰዎች በልማቸው በሆነ ራእይ ጌታ ቢገለጥላቸው እንኳን ዳይሬክት የሚያደርጋቸው ወደ ቸርች፣ ወደ ሰዎች፣ ወደ አገልጋዮቹ ነው። ለምን? ወደዚያ በሚሄዱበት ሰዓት ያመገለጥ ለምን ያላችሁ እንደሆነ ሐዋርያው ጳውሎስ ራሱ እንደዛ ነው። ሐዋርያው ጳውሎስ ደማስቆ ላይ ከጌታ ጋር ተገናኘ። የሚቀጥለውን የሚያሳይ ሰው ደማስቆ ላይ ተዘጋጅቶላል። ስለዚህ ሄዶ ደማስቆ ላይ ከአናንያ ጋር መገናኘት አለበት። ሐዋርያው ጳውሎስ መገናኘት አለበት። መንፈሱ ያለው ማለት ነው። እዛ ያለው አናንያ የሚባለው ሰው ይላል። የእግዚአብሔር አምላካችን ስም ብሩክ ይሁን። መነካካት ይጠይቃል። መሰማማት ይጠይቃል። የምትሰሙት ድምፅ የመንፈስ ቅዱስ ድምፅ ወገኖቼ፣ አዎ እከተለዋለሁ አምነዋለሁ ስትሉ በሰዎች ላይ ያርፍባቸው ዘንድ ያን መንፈስ ኬር ያደረገ ያን መንፈስ የተሸከመ ሌላ ሰው ያስፈልጋል። ዝም ብሎ አይደለም፣ በቃ በጌስ አይደለም። መነካካት፣ መተያየት፣ ድምፁን መስማት። ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። ስሰማ ዳይሬክት ስሰማ መንፈስ ቅዱስ ይናገራል። ለዚያ ምላሽ ስትሰጥ ስምህ በሕይወት መዝገብ ላይ ይጻፍ። የመንፈስ ቅዱስን ጊፍት የመንፈስ ቅዱስን ስጦታ ወይም የእግዚአብሔር ስጦታ የሆነው መንፈስ ቅዱስን ትቀበላል። በረከትክ፣ ድልክ፣ ኃይልክ እዛ ጋር ነው ያለው። የእግዚአብሔር አምላካችን ስም ብሩክ ይሁን። የእግዚአብሔር አሰራር እንደዚህ ነው። በቃ በጌስ አይደለም። መልእክተኛ አለ፣ መልእክቱንም ያደርሳል። መንፈሱ ይሰራና ያገኘው ዘንድ ሰውየውን ወገኖቼ እግዚአብሔር ሁሉ ጊዜ ኦፖርቹኒቲዎችን ያዘጋጃል። ክብር ለእግዚአብሔር። ስለዚህ በተባራሪ በሚዲያ በምን የሰሙት ብቻ አይደለም። መገናኘት ይጠይቃል፣ መተያየት ይጠይቃል፣ መሰማማት ይጠይቃል። ለምን? አሁን እኔ የምናገርበት መንፈስ የራሴ መንፈስ አይደለም፣ የመንፈስ ቅዱስ ኃይል ነው። በመንፈስ ቅዱስ ሆኜ ነው የምናገረው። መንፈስ ቅዱስ ነው በእኔ የሚናገረው፣ ጋይድ የሚያደርገው መንፈስ ቅዱስ ነው። የዚህን ነገር አስፈላጊነት አሁን እያስተላለፈ ያለው ሰው ከመንፈስ ቅዱስ ሐሳብ ጋር ከኔ ሐሳብ ጋር ከመንፈስ ቅዱስ ሐሳብ ጋር የሚስማማ ሰው የእግዚአብሔርን በረከት ይቀበላል። አሜን ነው ወይ? የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። ክብር ለእግዚአብሔር ይሁን። በጣም ወደ ጀመርኩት ሐሳብ ልመለስ። ስለዚህ ሳቤህ የመጨረሻዋ ምንጭ የትጋት ውጤት ነች። ከምቾት ወጥተው የሰሩ ሰዎች ያመጡት በረከት ነው። ከምቾታቸው ወጣ ብለው ትንሽ ዋጋ የከፈሉ ሰዎች ያገኙት ውጤት ነው። ቀጥለው ያንኳኩ ሰዎች ያመጡት ውጤት ነው። ቀጥለው የቆፈሩ ሰዎች ያመጡት ውጤት ነው።
እግዚአብሔር የእግዚአብሔር አምላካችን ስም ብሩክ ይሁን። ቀጥለው የተንቀሳቀሱ ሰዎች ያመጡት በረከት ነው።